ሲሆን መጽሐፍ ቅዱስ የያዘን ሰዎች ምሳሌ 27ን እንከፍታለን። ምሳሌ መጽሐፍ ያለው አዲስ ኪዳን ውስጥ አይደለም፣ ብሉይ ኪዳን ውስጥ ነው። ምሳሌ 27 ቁጥር 9 እና 10 ሽቶና ዕጣን ልብን ደስ ያሰኛሉ፣ እንዲሁ ነፍስ በወዳጅ ምክር ደስ ይላታል። ወዳጅህንና የአባትህን ወዳጅ አትተው። በመከራህም ቀን ወደ ወንድምህ ቤት አትግባ። የቀረበ ወዳጅ ከራቀ ወንድም ይሻላል። እስኪ ድገሙ። ሽቶና ዕጣን ልብን ደስ ያሰኛሉ፣ እንዲሁ ነፍስ በወዳጅ ምክር ደስ ይላታል። ወዳጅህንና የአባትህን ወዳጅ አትተው። ምንህን? የአባትህን ወዳጅ አትተው። እሺ። በመከራ ቀን ወደ ወንድምህ ቤት የእናት የአባትህ ቤት አትግባ። የእናት የአባትህ ልጆች ቤት አትግባ። በመቼ ሰዓት? በመከራ ቀን። እሺ። በመከራ ቀን ወደ ወንድም ቤት አትግባ። እሺ። የቀረበ ወዳጅ ከራቀ ወንድም ይሻላል። ክብር ለኢየሱስ ይሁን። ዛሬ የምጸልየው ደስ የሚለው ስለ ፋይናንስ ነው። ከየትኛውም አይነት ፋይናንሻል ጭቆና በሙሉ በኃይል ነፃ ትወጣላችሁ። በኃይልና በኃይል ነፃ ትወጣላችሁ። በኃይልና በኃይል ነፃ ትወጣላችሁ። እግዚአብሔር በህይወታችሁ ላይ ያለውን ፋይናንሻል እሽክርክሪት ወይም ፋይናንሻል ቀንበር መስመር ሲፈልግ የሚሰጣችሁ ነገር ምንድነው ካላችሁን፣ የሚያደርገው ነገር አንድ ነው። ኔትወርካችሁን ይቀይሯል። የሚያደርገው ነገር ምንድነው ካላችሁን፣ ኔትወርካችሁን ይቀይሯል። የያዛችሁትን ይዛችሁ የእናንተን ኔትወርክ ግን ይቀይሯል። የእናንተን ኔትወርክ በኃይልና በኃይል ይቀይሯል። እግዚአብሔር የእናንተን ህይወት ማስተካከል ሲፈልግ፣ እግዚአብሔር የእናንተን ህይወት መቀየር ሲፈልግ የመጀመሪያ የሚያደርገው ነገር ትክክል ከሆኑ ሰዎች ጋር ያገናኛቸዋል። መጽሐፍ ቅዱሳችሁን ስታነቡት ዮሴፍ 3 ጊዜ ህልም ተረጎመ። 3 ጊዜ ነው ህልም የተረጎመው። የመጀመሪያው ለወይን አቅራቢው ለሆነው ሰውዬ ህልም ተረጎመለት። ህልም ነው የተረጎመለት። ወይን አቅራቢው ከእስር ቤት የወጣ ሰዓት አስቡት። ኃይለኛ ፖዚሽን ላይ ያለ ሰው ነው ወይን አቅራቢው። እና ዮሴፍ ለፈርዖን ወይን ለሚያቀርበው ሰው ህልም ተረጎመለት። ሰውየው ከእስር ቤት ወጣ። ዮሴፍ ረሳው። ኃይለኛ ሚሊዮነር የሆነ ባለጠጋ የሆነ ሰው ከእስር ቤት ሲወጣ ረሳው። ልክ እንጀራ ለሚያቀርበውም ሰው ተመሳሳይ ነገር አደረገ። ማን? ዮሴፍ። አሁንም ዮሴፍ ለሁለቱ ህልም ተርጉሞ የት ነው ያለው? እስር ቤት ነው። እግዚአብሔር አንድ ቀን መጣና የዮሴፍን ኔትወርክ ቀየረውና ፈርዖን የሚባል ሰው አመጣ። ፈርዖንም ሲመጣ ዮሴፍ ጋር እንደ ሁለቱ ሰዎች ህልም ነው የተረጎመለት። ዮሴፍ ህልም ከተረጎመለት በኋላ ግን ዮሴፍ ፕራይም ሚኒስተር ሆነ። ምክንያቱም ራይት የሆነ ሰው አግኝቷል። ትክክለኛ የሆነ ሰው አግኝቷል። ያደረገውን ነገር ለሶስቱም ሰዎች አድርጓል። ለሶስቱም ሰዎች አድርጎ ሁለቱ ነቲንግ አልፈጠሩለትም። ፈርዖን ጋር ሲመጣ ግን የዚህን ሰው የህልም ትርጉም አየና ከዚህ ሰዓት ጀምሯል ይሄ ሰው የፕራይም ሚኒስተር መሆን አለበት። ሄሎ እግዚአብሔር የእናንተን ፋይናንሻል ነገር መቀየር ሲፈልግ ወዳጅ አድርጎ አንድ ሰው ያስነሳላችኋል። ለሩት ቦዔዝን እንዳስነሳው የሰማች ነው። ለአብርሃም አቤሜሌክን እንዳስነሳው ልክ እንደዛው ለናንተ አንድን ሰው በኃይል ያስነሳላችሁ። ክብር ለኢየሱስ ይሁን። ብዙ ጊዜ የኛ ትልቁ ችግር ትኩረት የምናደርገው የሚጠሉን ሰዎች ላይ ነው። የሚጠሉን ስለኛ ባድ ጥሩ ያልሆነ አመለካከት ያላቸው ሰዎች ከምንም ነገር በላይ አእምሯችንን ይዙታል። ክብር ለኢየሱስ ይሁን። ድንቁ ተነስ። ድንቁና አያችሁት? ይሄ ሁሉ ሰው እወድሃለሁ ብሎት እኔ መጥቼ በጣም ነው የምጠላህ ሁሉ ነገር ያስጠላኛል ብለው ሁላችሁም ከኔ በኋላ እወድሃለሁ ብትሉት ሁላችሁንም ረስቷቸዋል። አእምሮ የሚያዘው በእኔ ነው። ብዙ ጊዜ እንደ ሰው ትልቁ ችግራችን ለኛ ፖዚቲቭ ነገር የሌላቸው ሰዎች የኛን አእምሮ ይዞታል። የእናንተ ላይፍ መቀየር ካለበት እነማን ይጠላዋል አይደለም ወሳኙ፣ እነማን አንተን ይወዱሃል ዋናው ነገር።
በእነማን ትጠላለህ አይደለም ወሳኙ ነገር፣ ማንና ማን አንተን ይወድሃል። መልካም የሚባሉ ሰዎች በሙሉ ደግሞ እንዳይጠሉ ጸልያለሁ። መልካም የተባሉ ሰዎች በሙሉ እንዲወዱ ጸልያለሁ። እንዲወዱ ጸልያለሁ። እንዲወዱ ጸልያለሁ። እንዲወዱና እንዲወዱ ጸልያለሁ። ያውና sometimes in life አሰሪያችሁ የሆነው ፖቲፋራ ጠልቷችሁ አገር የሚያስተዳድረው ፈርዖን ይወዳችኋል። ትኩረታችሁ ፖቲፋራ እስር ቤት አስገባኝ የሚል ወሬ ከሆነ ፈርዖንን ታጡታላችሁ። ትኩረታችሁ መሆን ያለበት እነማን ይጠሉኛል አይደል፣ እነማን ይወዱኛል። የሚወዱ ሰዎች ከሚጠሉ ሰዎች ሚዛናቸው ኃይለኛ እንዲሆን ጸልያለሁ። የእናንተን ፋይናንሻል ሽክርክሪት እግዚአብሔር መቀየር ሲፈልግ የሚያደርገው ነገር አንድ ነው። ኔትወርኳችሁ ከወይን አቅራቢውና ከእንጀራ አቅራቢው ጋር ከሆነ የእናንተን ኔትወርክ ከፈርዖን ጋር አድርጎ ይቀይሯል። መልካም የሆኑ ሰዎችን ወደ እናንተ ኔትወርክ ውስጥ ያስገባቸዋል። መልካም የተባሉ ሰዎችን ወደ እናንተ ኔትወርክ ውስጥ ያስገባቸዋል። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከራቀ ወንድም ይልቅ የቀረበ ወዳጅ ይበልጣል። በመከራ ሰዓት አለ ወደ ወንድሞች ቤት እንዳትሄዳል። በመከራ ሰዓት መሄድ ያለብህ ወዳጆች የሚወዱ ሰው ቤት ነው። ምኑ ነህ መጣህ ከማለታቸው በፊት መጀመሪያ የሚያቀርቡልህ ምግብ ነው። እንኳን መጣህ ነው የመጀመሪያው ጥያቄያቸው። ለምን መጣህ አይደለም የመጀመሪያ ጥያቄያቸው እንኳን መጣህ ነው። ቢኮዝ የወዳጆች ቤት ነው። እግዚአብሔር ህይወታችሁ ላይ ያለውን ፋይናንሻል ሽክርክሪትና ቀንበር መስበር ሲፈልግ የማትጠብቋቸውን ሰዎች ወዳጅ አድርጎ ይሰጣቸዋል። የማትጠብቋቸውን ሰዎች ወዳጅ አድርጎ ይሰጣቸዋል። ወዳጅ አድርጎ ይሰጣቸዋል። ወዳጅ አድርጎ ያስነሳላችሁ። የማትጠብቋቸውን ሰዎች የማትጠብቋቸውን ሰዎች የማትጠብቋቸውን ሰዎች ወዳጅ ኤክስፔክት የማይደረጉ ፈርዖንን ወዳጅ አድርጎ ይሰጣቸዋል። ፖቲፋራ እየጠላችሁ የሚገርሙ እንደሆነ ነገራችሁ። ፖቲፋራ የቤተ መንግስቱ የሪፐብሊካን ጋርድ ኃላፊ ነው፣ ጠባቂ ነው። መጽሐፍ ቅዱስ ሲናገር ቤተ መንግስቱ ሙሉ ለሙሉ የሚጠብቀው ፖቲፋራ ነው። ፖቲፋራ ዮሴፍን ጠልቶት የቤተ መንግስቱ ባለቤት ወደደው። ፖቲፋራ የሚሰራበት መስሪያ ቤት ውስጥ ዮሴፍ ፕራይም ሚኒስተር ሆኖ ገባ። የሚጠሉ ሰዎች አይደለም ወሳኞቹ፣ በእነማን ትወደዳለህ ነው ዋናው። አፍተር ዚስ ሁሉም እንዲወድህ አይደለም ጸልየው፣ መልካም የተባሉ ሰዎች እንዲወዱ ጸልያለሁ። ደስኒን የሚቀይሩ ሰዎች እንዲወዱ ጸልያለሁ። ደስኒን ፍጻሜን የመቀየር አቅም ያላቸው ሰዎች እነሱ እንዲወዱ ጸልያለሁ። እነሱ እንዲወዱ ጸልያለሁ። ሄሎ እነሱ እንዲወዱ ጸልያለሁ። እነሱ እንዲወዱ ጸልያለሁ። ቴንኪው ቁጭ በሉ። ቴንኪው። ለዛ ነው ሰለሞን ምን አለ? ከራቀ ወንድም ይልቅ አለ። ከእናት አባቴ ነው የተወለደው ካላችሁት ከራቀ ወንድም ይልቅ አለ ምን ይሻላል? የቀረበ ወዳጅ ይሻላል። በመከራ ሰዓት መሮጥ ያለባችሁ ወደሱ ነው አለ። በመከራ ሰዓት መሄድ ያለባችሁ ቤት የማን ቤት ነው? የወንድሞቻችሁ ቤት አይደለም። ከእናት ከአባት ከእህት ከወንድም ያክስቴ ልጅ ያጎቴ ልጅ የምትሏቸው ሰዎች ጋር አይደለም። የቀረቧችሁ ወዳጆች ጋር ነው መሄድ ያለባችሁ። ለዛ ነው ሆሊ ስፒሪት መንፈስ ቅዱስ የእናንተን ነገር መቀየር ሲፈልግ መጀመሪያ የሚያደርገው ነገር ምንድነው ካላችሁኝ፣ ወዳጆቻችሁን ይቀይራቸዋል። የእናንተን ኔትወርክና የእናንተን ሰርክል ይቀይረዋል። ከዚህ በኋላ እናንተ እንዲቀየር ጸልያለሁ። እንዲቀየር ጸልያለሁ። አፖስቶል ስልክህን ስጠኝ። ቴንክ ዩ። ያውና ሳምታይምስ የአብዛኞቻችሁ ትልቁ ችግር ስልካችሁ 20 ሰው ከሆነ ሴቭ የሚያደርገው 19ኙ 7ኛ ክፍል አብሮሽ የተማረው 6ኛ ክፍል አብሮሽ የተማረው 5ኛ ክፍል አብሮሽ የተማረው 18ቱ እነሱ ናቸው። ናው ባዮሎጂ የምታጠኑበት ሰዓት አይደለም፣ አያስፈልጓችሁም። ልከኛ አይደለ? ባዮሎጂ፣ ሂሳብ፣ አማርኛ የምታጠኑበት ሰዓት አይደለም፣ አያስፈልጓችሁ። የሚያስፈልጓችሁ ወዳጆቻችሁ ናቸው። ሄሎ የሚያስፈልጓችሁ ምኖቻችሁ ነው። ኤክስፔክት የማትጠብቋቸውን ሰዎች ወዳጅ አድርጎ እንዲሰጣችሁ ጸልያለሁ።